ሰላም ወዳጆቼ እንዴት ናችሁ? እስቲ እኔን ያስተማረኝን አንድ ታሪክ ላካፍላችሁ። ከዚህም በፊት በአውሮፕላን ሄዶ በሮ የማያውቅ ሰው ረጅም በረራ ለመጀመሪያ ጊዜ እያደረገ ባለበት ጊዜ እዛው አውሮፕላንና ሽንት ቤት ቁጭ ብሎ እያለ አንዳንድ ነገሮችን ይነካካል። የማያውቃቸውን ነገሮች እዛው ሽንት ቤት ውስጥ የሚያያቸውን ፕረስ ያላቸውን የሆነ ነገር ይነካካል። ሽንት ቤት ውስጥ የማያውቃቸውን ነገሮች እንዲሁ ዝም ብሎ እየነካካ እያለ ከባድ የሆነ መንገጫገጭ ውስጥ አውሮፕላን ይገባል። ይሄ የነካሁት ነገር ችግር ፈጥሯል ማለት ነው። በቃ በእኔ ምክንያት ብዙዎች ጠፉ ብሎ በሚደናበርበት ወቅት ያው መንገጫገጩ ያቆማል። መንገጫገጩ ያቆምና ከሽንት ቤት ጨርሶ ወጥቶ ወንበሩ ላይ ሄዶ ይቀመጥና ከጎኑ ላለው ሰው ጨርሻችሁ ነበር እኮ የማይነካ በተን ነክቼ ጨርሻችሁ ነበር ይለዋል። እና ትንሽ አስቸጋሪ የሆነ የአየር ክልል ውስጥ ስላለፍን ነው እንጂ አንተ ስለነካካህ አይደለም መንገጫገጩ የተፈጠረው። ይህንን ያክል ኤርክራፍቱ ላይም ተሳፋሪዎችም ላይ ችግር የሚያመጡ በተኖች ሽንት ቤት አይቀመጡም፣ ካፕቴኑ ክፍል ውስጥ ነው የሚሆኑት። ማንም ሰው ሊደርስባቸው አይችልም ብሎ ይነግረዋል። እና በዚህ ውስጥ የሚያስተምረው ነገር ምንድን ነው? ሰዎች በእኛ ህይወት ላይ ምንም አይነት ችግር ሊፈጥሩ አይችሉም ብለን በድፍረት መናገር ባያስደፍርም በህይወታችን ላይ ትልቅ ለውጥ የሚያመጡ የህይወት በተኖች በካፕቴናችን እጅ ላይ ነው ያሉ፣ በእግዚአብሔር እጅ ላይ ነው ያሉ። ስለዚህ ወሳኝ የሆኑ የህይወት ምዕራፎቻችን ላይ የሚወስነው ራሱ እግዚአብሔር ነው። ሰዎች ሊያዋርዱን ይችላሉ። የሆነ ወቅት ተመችቷቸው ሊያንገዳግዱን፣ ሊገፈታትሩን ይችላሉ። በዚህ ሁላ ውስጥ ግን ወሳኝ የሆኑ በተኖች እግዚአብሔር እጅ ላይ እንዳሉ በመረዳት ልባችን ልናጸናና ደስ ልንሰኝ ያስፈልገናል ለማለት ነው። መልካም ቀን።